እስቲ እውነቱን እንነጋገር። ስንቶቻችሁ ናችሁ ማታ ነገማ ጧት ተነስቼ ይህንን ስራ ሰራዋለሁ ብላችሁ ተኝታችሁ ሲነጋ ግን ያሰባችሁትን አንድ መስመር እንኳን ሳትሰሩ የሚመሽባችሁ? እንኳን ወደ ኢትዮ ቲፕስ በሰላም መጣችሁ። በዚህ ቻናል ህይወታችሁንና አእምሯችሁን አሸንፋችሁ ውጤታማ የምትሆንባቸውን ሳይንሳዊ መንገዶች እናያለን። ሰብስክራይብ እያደረጋችሁ ተከታተሉ። ይህ ስሜት ወደ ራስን መጥላት ውስጥ ይከታል። አእምሯችሁም አልረባም እያለ ይወቅሳችኋል። ግን ጥፋቱ የእናንተ ሳይሆን አእምሯችሁ የሚሰራበት መንገድ ነው። ይህ ችግር በስነልቦና ጥናት ሬሲስታንስ ወይም ውስጣዊ ተቃውሞ ይባላል። አንድን ትልቅ ወይም ጠቃሚ ስራ ልንጀምር ስናስብ አእምሯችን ያንን ስራ እንደ አደጋ ይቆጥረዋል። ብዙ ጉልበት ይጠይቃል፣ ይደክመኛል ብሎ ያስባል። ስለዚህ አእምሯችን እኛን ለመጠበቅ ሲል ካሰብነው ስራ የሚያስወጣን ሌላ ቀለል ያለ ነገር፣ ለምሳሌ ሶሻል ሚዲያ ስክሮል ማድረግ፣ ፊልም ማየት ወይም ዝም ብሎ እንድንረሳው ያደርገናል። ግድ የለሽ ስለሆናችሁ ሳይሆን አእምሯችሁ በውስጣዊ ፍርሃት ምንም እንዳትሰሩ አድርጎ ሽባ ስለሚያደርጋችሁ ነው። በሳይንሳዊ መንገድ ላስረዳችሁ። እዚህ ጋር ነው ዋናው ሚስጥር ያለው። አእምሯችን የሚመራው ዶፓሚን በሚባል ኬሚካል ነው። ዶፓሚን የደስታ ሳይሆን የፍላጎት ወይም የሞቲቬሽን ኬሚካል ነው። ፈጣን ለውጥ በሚገኝባቸው ነገሮች አእምሯችን ዶፓሚን ያገኛል። ለምሳሌ የሆነ ነገር ሽጠህ ብር ማግኘት ሊሆን ይችላል። ኦር ሶሻል ሚዲያ ላይ የሆነ ነገር ፖስት አድርገህ ቶሎ 10,000 100,000 ቪው ማግኘት ሊሆን ይችላል። ነገር ግን ረጅም ጊዜ የሚወስድ እና ጥረት የሚጠይቅ ስራ ስናስብ አእምሯችን ዶፓሚን አላገኝም ብሎ ስለሚያስብ ስራውን እንድንጠላው ያደርገናል። ታዲያ ይህንን የአእምሯችንን ሴራ እንዴት እንስበረው? መፍትሄው በጣም ቀላል ግን ኃይለኛ ነው። አንድ ነገር የመስራት ሀሳብ ወደ አእምሯችን ሲመጣ አእምሯችን ሰበብ መደርደር ከመጀመሩ በፊት ከ5 መቁጠር ጀምሩ። 5 4 3 2 1 ተነሳ። ልክ አንድ ላይ ስትደርስ እንደ ሮቦት ተነስተህ ስራህን ጀምር። ለአንድ ሰከንድ እንኳን አእምሮህ እንዲያስብ እንዳትፈቅድለት። ይህ መንገድ አእምሮህ ሎጂክ ተጠቅሞ ሰበብ እንዳይደረድር ያደርገዋል። በቃ አትጠይቅ፣ አትመርምር፣ ዝም ብለህ ቁጠርና ጀምር። ሁለተኛው መፍትሄ ደግሞ ኢንቫይሮንመንት ዲዛይን ነው። ስንፍና ይህ ባህሪ ችግር ሳይሆን የዙሪያ ውጤት ሊሆን ይችላል። ለምሳሌ ስራ መጀመር ከፈለክ የስራ ጠረጴዛን አዘጋጅተህ እደር። ስፖርት ከሆነ ደግሞ የስፖርት የሚያስፈልጉን ነገሮች አዘጋጅተህ እደር። ብቻ አእምሮህ ስራ ለመጀመር የሚያስፈልገውን እንቅፋት ቀንስለት። ስራውን ለመጀመር ቃል ከመግባት ይልቅ ስራውን የሚያስቆሙ መሰናክሎችን አጥፋ። አስታውሱ፣ ስኬት የሚመጣው ስሜት ሲኖር በመስራት ሳይሆን ስሜት በሌለ ሰዓትም እንኳን ራስህን አሸንፈህ ስትገኝ ነው። ዛሬ ይህን ዘዴ ተጠቀሙና ያቃታችሁን አንድ ስራ አሁኑን ጀምሩት። የደረሳችሁበትን ውጤት ደግሞ እዚህ ኮሜንት ላይ ጻፉልኝ እና እንወያይበታለን። ይህ የ30 ቀናት የለውጥ ጉዞ የመጀመሪያው ቀናችን ነው። በቀጣይ ክፍል ፓርት 2 ደግሞ ለምንድን ነው ትኩረት ማድረግ የሚያቅተን፣ አእምሯችን ለምን ባትሪ ይለው ይላል በሚል ርዕስ እንወያያለን። ለውጡን አብረን እንቀጥል። ቪዲዮ ከተመቻችሁ ኢትዮ ቲፕስን ሰብስክራይብ ማድረግ እንዳትረሱ። ነገ በፓርት 2 እንገናኝ። ደህና ሁኑ።